የተጨቆነ የተረገጠ ህዝብ ከሆነ ትግል በኋላ መሪ ይሆናል በኒ እስራኤሎችም በፊርዓውን ሲጨቆኑ ሲረገጡ ያ ሁሉ ነገር ሲደርስባቸው የሙሳ ህዝቦች الله سبحانه وتعالى እንደገና መሪ አደረጋቸው ونريد أن نمن على الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين ونمكن لهم في الأرض ምድር ላይ ምቾትን እንሰጣቸዋለን እናመቻችላቸዋለን ምድርን የመምራት ሚና ይኖራቸዋል والله እነኚህ ሰዎች ዓለምን ይመራሉ ኢንሻአላህ ተዓላ ምክንያቱም ከፍለዋል የከፈለ ለነጻነት የታገለ ነገ የበላይ ይሆናል ይህ ሱነተ አላህ ስለሆነ ማለት ነው ونمكن لهم في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون الناس የሚፈሩትን ነገር ደግሞ فرعونም ሃማንም ጅሉዱም ወታደሮቻቸውም ይሰጉት የነበረውን ነገር እውን አድርገን እናሳያቸዋለን ማለት ነው ما كانوا يحذرون ነፃነታቸውን ነው የሚሰጉት ነፃ ይሆናሉ የበላይ እንዳይሆኑ ነው የሚፈሩት አገራቸውን እንዳያበለጽጉ ነው የሚፈሩት ይሆናል ያ ነገር ይቀየራል ቁድስ ነፃ ሆና ማየት ነው የሚያስፈራቸው ይሆናል ما كانوا يحذرون እነርሱ እንዳይሆናው ሊከላከሉት ነው ሁሉ ፈሳድ የሚፈጸመው ያም ሁሉ ግን እናደርጋለን ነው የሚለው አላህ Subhanahu Wa Ta'ala ይሄ አላህ ቃል ነው ሱነተ አላህ في الكون ولن تجد لسنة الله تبديلا يا الله ህግ ስርዓት ማንንም ሊቀይረው አይችልም ማንንም ምናልባት ቤታቸው ይሆናል ችግሩ የሚነሳው ማለት ነው ያ አላህ Subhanahu Wa Ta'ala ሲገልጻቸው تحسبهم جميعا وقلوبهم شتى عند يመስሉሃል ልባቸው የተበታተነ ነው በእሱም بينهم شديد በመካከላቸው ያለው ጸብና ጥላቻ ችግር ክፋት በጣም ከባድ ነው ይላል አላህ ስለዚህ ያ አላህ ሱና መፈጸሙ የሚቀር አይደለም እኛ ግን ቢያንስ ይሄን ሁሉ ነገር ያያየን እንደው ለራሳችን ጉዳይ ዱዓ የምናደርገውን ያክል የተወሰነ ደግሞ ለነርሱ ሐቂቃ ዱዓ ማድረግ አላህ ሰብር እንዲሰጣቸው አላህ ጽናት እንዲሰጣቸው አላህ ሸሂዶቻቸው እንዲቀበላቸው አላህ የዛሊሞችን ዙልም እንዲገፈትርላቸው ዛሊሞች ላይ አላህ የራሱን ፍርድ እንዲያፈጥን በቃ የሰው ልጅ መዳን አለበት የሰው ልጅ ክብር ነው አፈርድሜ የገባው የሰው ልጅ የህይወት ዋጋ ነው ዜሮ የሆነው በቃ ሰው ማለት ምንም ማለት አይደለም በሺዎች ከ100,000 በላይ ህዝብ እንዲህ ሲሆን ማለት ነው ወደ 70,000 የሚጠጋ